ጤና ይስጥልኝ እንደምናችሁ። አረ በጣም ተጠፍቷል። ለማንኛውም መጥቻለሁ። ዘና ዜና ተጀምሯል። ከሰዓቱ ዘና ዜና ጋር ማነኝ እኔ? ምን አለ ያረጋለኝ? ወደ ቀዳሚ ዜና እናልፋለን። ቆይ አንዴ ፊርማ ግድ ነው ወላ ቢሸመጥጥ። ኦኬ። የወንዙ ፕሮጀክት ተሰርቶ በመጠናቀቁ ደስተኛ የሆኑት የአዲስ አበባ ነዋሪዎች እንስራ ይዘው ወረዱ። ጀግናው ወረዳሉ ያሉት ነዋሪዎች በደስታ እየተንቦራጨቁ ሲሆን ወንዙን ከቧንቧቸው ጋር የሚያገናኝ ቱቦ ሊያስቀብሩ ነው። ዋና ፍሳሽ በበኩሉ ወንዙን ጠልፈን ወደ ቤት ማምጣት ካልቻልን እንስራ ይዘው ወንዝ የሚወርዱትን ከጠለፋ ለማስቀረት እሰራለሁ ብሎ ቃል የገባ ሲሆን ቃሉ የውሃ ሽታ ካልሆነና መተግበር ከቻለ ከዚህ በኋላ የህብረተሰቡ ስጋት የሚሆነው ክፍያ ሳይሆን ደራሽ ነው። በየቴሌቪዥን ጣቢያው የሚደረጉ የመዝናኛ ዝግጅቶች ላይ የምንሰማው ጭብጨባ ሊያሳብደን ነው። እውነት ነው። ሲወራ ማጨብጨብ፣ ዝም ሲባል ማጨብጨብ፣ ሲለቀስ ማጨብጨብ፣ አስፓልት ላይ አምፖል ሲያዩ ማጨብጨብ። ምን አለ ዝም ብሎ መቀመጥን ከኢትዮጵያ ህዝብ ብትማሩ። ጭብጨባ ዋጋ የሚኖረው በቦታው ሲደረግ እንጂ በተተነፈሰ ቁጥር ማጨብጨብ አድናቆት ሳይሆን አጨብጫቢነት ነው። ዘና ዜና ባደረገው ማጣራት አብዛኛው የቴሌቪዥን ጣቢያዎች እንደነ ስማይ ጠሬ አጨብጫቢ እየቀጠሩ ነው። ጤፍ የኢትዮጵያን የምግብ ምልክት፣ ስንዴ ደግሞ የምርጫ ምልክት ነው። በፊት ስንዴ በየወፍጮ ቤቱ፣ አሁን ስንዴ በየመስሪያ ቤቱ እየተከፋፈለ ነው። ያልተለቀመው ስንዴ ለሚለቀመው ህዝብ ምልክት ሆኖ የሚያገለግል ሲሆን ለዓመታት ሳይጠረጥር የሚመነጠረው ህብረተሰብ ጉልበቱ ላይ ባለው ሰፌድ ማበጠር ቢጀምር እንክርዳዱን ማራገፍ አያቅቶም ተብሏል። አለበዛ በየቤታችን የገባው ስንዴ ንፍሮ መሆኑ የማይቀር ነው። ተመልሰናል። ከምርጫው በፊት አስተዳዳሪዎቻችን ለፓርላማ የሚሆን ሰፊ መቀመጫ አገኙ። ሰፊ መቀመጫ ወንበሩን ብቻ ሳይሆን ምህዳሩንም ያሰፋል የተባለ ሲሆን ተቃዋሚዎች ለወደ ሰፊው ህዝብ ሰፊ መቀመጫ ማግኘት ካልቻሉ ህዝቡ ለቀጣይ ዓመታት መቀመጫ ማጣቱ ነው። አሁን ባለው ነባራዊ ሁኔታ ሀገሪቷ እድል የምትሰጠው ለሰፊ ጭንቅላት ባለመሆኑ ጠባብ ሰዎች መቀመጫቸውን ሙቀጫ ላይ በማስቀመጥና በማስፋፋት ፓርላማ የመግባት እድላቸውን ማስፋት ይችላሉ። ለጤና ምርመራ ጤና ጣቢያ የሄዱ በሽተኞች ካርድ ክፍል እንደገቡ ምርጫ ካርድ ተሰጣቸው። ምርጫ ካልመረጣችሁ እውነትም ያማቸዋል የተባሉት ታካሚዎች ካርድ በሃርድ የወሰዱ ሲሆን ማደንዘዣ በየካርድ ክፍሉ ተሰጥቷቸዋል። ከምርጫ በኋላ ባሉት ተከታታይ ዓመታት ደግሞ ይወጋሉ። ያለፉት ዓመታት የተተከሉት ችግኞች በማደጋቸው ስራ ጠባቂ ወጣቶች ደን ሊጠብቁ ነው። ትላንት ሊሰቀሉበት ያሉትን ዛፍ ዛሬ ላይ በመጠበቃቸው ያልጠበቁት ደስታ እንደሰጣቸው የተናገሩት ወጣቶች ከዚህ በኋላ ዛፍ መቁረጥ የእንጀራ ገመዳችንን እንደ መቁረጥ ስለሚቆጠር ዛፍ ስትቆርጡ ካየን እንቆራረጣለን ብለዋል። ጫካዎች ለኢትዮጵያ ትልቅ ዋጋ አላቸው ያሉት ወጣቶች በታሪክ እንዳየነው ከትምህርት ቤቶች ይልቅ ጫካዎች ብዙ አስተዳዳሪ አውጥተውልናል። በደን ጥበቃ ሙያ ላይ የሚተዳደር አንድ ወጣት ዘና ዜና አነጋግሮታል። እንደሚከተለው ይቀርባል። ደን መጠበቅ በጣም ደስ የሚል ስራ ነው። እኔ ደን መጠበቅ ከጀመርኩ በኋላ የማልጠብቀውን አይነት ገንዘብ ነው እያገኘሁ ያለሁት ወንድሜ። ደን ይለያል። እውነቴን ነው የምልህ። እኔ ደኑን ሊያዩ የሚመጡ ሰዎችን ያልጠበቁትን ነገር አደርጋቸዋለሁ። የማልጠብቀው አይነት ገንዘብ ነው የምሰራው። ደን ለኔ ትንፋሽ ነው። ለደን ጫካ ዛፍ ቅርንጫፉ ይርዘም። እውነቴን ነው የምልህ። ለኔ ውለታ ውሎልኛል በጣም። ዛፍ እኮ ትንፋሹ ራሱ ደስ ይላል እኮ። የዛፍ ትንፋሽ የለመደ ሰው በአውቶቡስ መሄድ አይችልም። በቃ
ምን ነው ሁሉም ተሳፋሪ ዛፍ በሆነ ነው የሚለው። ምክንያቱም ዛፍ ብትረግጠው እንኳን አይገላምጥም። ዛፍ እኮ በጣም ደስ የሚል ፍጥረት እኮ ነው። ዛፍ እኔ እዚህ ሰላም በቃ እኔ አሁን እዚህ ስመጣ ሰላም ነው የማገኝ። ሰላም አንድ ድምፅ ጀመሩ ደግሞ የጅብ አንተ ስነ ስርዓት አይኖርም እንዴ? የጅብ አለ እዚህ እንደው እሱ ጓደኞች ከተማ ገብተው ስራ ጀምረዋል። ገቢዎች እሱ እዚህ አንተ ስነ ስርዓት ይለኛል እንዴ? ለአንድ ጅብ ነው ቦታ ተጣላችሁ መሬት አስተዳደር እንደው እዛው ወስዳችሁ እንደው ወተፉት። ይሄን ጅብ እንደው ይሄ ብቻ ነው የቀረኝ። ሌላ ሁሉም ሰላም ነው በቃ። ሰላም ከመሆኑ የተነሳ አሁን ሩንታታ አታታታታ አታታታታ እሱን ግጥም አወቃችሁት? እሱ ግጥም አሁን እዛች ዛፍ ስር ነው የተጻፈው። እኔ አይቻለሁ በአይኔ በብረት ነው ያዩት። ወፎች ሲረግፉ የተተኮሰ መስሏቸው ታታታታ ሲል ግን እንደዛ አይደለም። እዚህ ቤት ምንም አይነት እዚህ ጫካ ምንም አይነት የጥይት ድምፅ አሰማ ጀመራችሁ ደግሞ እነዚህ ሚሊሻዎች ምርጫ ካርድ ላልወሰደ ሰው ልምምድ እያደረጉ ብቻ አንድ ድምፅ የምትሰሙት ነገር የለም። እዚህ ሰላም። እኔ አሁን አደራችሁ እንደው እዚህ ጫካ ውስጥ ድንገት ተባራሪ ጥይት ከገደለኝ አደራችሁን አፈር እንዳታቀምሱኝ። እዛች ዛፍ ስር ወስዳችሁ ቀበሩኝ። ሲኦል ብገባ እንኳን እጸድቃለሁ። የሰዓቱ የቢዝነስ ዘገባ ላይ ደርሰናል። ቢዝነስ ዘገባው ደግሞ ምን አለ ስቱዲዮ እየጠበቃችሁ ነው። እንደምን ዋልክ? ምን አለ? አለን ይመስገነው። አለን። እንዴት ነው? ሁሉ ሰላም? ሁሉ ሰላም። አረ በጣም ተጠፋፍተናል ግን በጣም ተጠፋፋን። በጣም ጠፋችሁ። ተጠፋፋን። አይ በቃ ከስራ በኋላ ያው እዛ እንሄዳለን እንግዲህ። እንዴ ተነፋፍቀናል። አይ እኔ አልሄድም። እንዴ ምን ነው? አይ ምንም፣ አንደኛ ብር የለኝም፣ ሁለተኛ እናቴም ትቆጣኛለች፣ እሸቱና ባቢም ተጣልተዋል። ብቻ ሙዲ አይደለም። እሺ በቃ መቀጠል ትችላለህ። ገብጋባ። እሺ አመሰግናለሁ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከዘና ቢዝነስ ጋር ምን አለ ያደርጋልኝ። ወደ ቀዳሚ ዜና እናልፋለን። ከሆርሙዝ ይልቅ የፔርሙዝ መዘጋት እንዳሳሰባቸው መንገድ ላይ ቡና ጠጡ የሚሰሩ ነጋዴዎች ተናገሩ። ኢራን ሆርሙዝ ደንቦች ፔርሙዝ እየዘጉ የብዙሃኑን እንጀራ መዝጋታቸው አሳሳቢ ነው ያሉት ጠጪዎች ጉዳዩ በትኩሱ ሳይፈታ ከቀረ ደንቦቹ ፔርሙዙን ያቀዘቅዙናል ብለዋል። የባቡር ሀዲድ መሰረቁን ተከትሎ መንገድ የጀመረው ባቡር ድሬዳዋ ሲደርስ ባጃጅ ያዘ። ልክ እንደ ለውጡ ሀዲዱን የሳተው ባቡር ብዙ ሰዎች ላይ ጉዳት ያደረሰ ሲሆን በፍጥነት የሀዲዱ ዝርጋታ ካልተጀመረ ባቡሩ በቆመበት ሸገር ዳቦ ይከፈትበታል። ስቶቭ የሚከለክሉ አከራዮች እየበዙ በመምጣታቸው የኮሪደር ዛፎች ከሰል መሆናቸው ነው። የኤሌክትሪክ ዋጋ መጨመሩ የብዙ አከራዮችን ደም ግፊት የጨመረ ጉዳይ ሲሆን የትላንት ዛፎች የዛሬ ከሰሎች በሚለው መብራት የተሸከሙ ዛፎችን ወደ እሳትነት ለመቀየር እየታሰበ ነው ተብሏል። መብራት ኃይል ዋጋ ሲያሻሽል እኛም መጥረቢያችንን በማሻሻል ልክ እንደ ዛፉ ገቢያቸውን በመቁረጥ ወጪያችንን ማሳጠር እንችላለን ተብሏል። በኢትዮጵያ ጦርነት መቆም ባለመቻሉ የደም ባንክ ኤቲኤም ሊጀምር ነው። ከልብ ቀጥሎ ቀልጣፋ የደም ዝውውር በማድረግ የሚታወቀው የደም ባንክ ህብረተሰቡ ለደም ቅዳ ለደም መልስ ከሚመላለስ በየአካባቢው ማሽኑን ገጥሞ ቀልጣፋ የደም ዝውውር ለማድረግ ዝግጅቱን ጨርሷል። ማሽኑ ለሁሉም ኢትዮጵያውያን ተብሎ የተሰራ ሲሆን ደም ቆጥረው አገልግሎት ማግኘት ለሚፈልጉ ግለሰቦች አገልግሎት አይሰጥም። የአየር ባየር ነጋዴዎች ትርፋቸውን የአየር ላይ አጋንንት ወሰደባቸው። እንለፋለን ብሩ የት እንደሚገባ አናቅም ያሉት ነጋዴዎች በአየር ላይ አጋንንት ምክንያት አየር ላይ መቅረታችን ነው ብለዋል። ይህ ከመሆኑ በፊት አጥማቂዎች አየሩን እንዲይዝላቸው ጠይቀዋል። አጥማቂዎቹም መንፈሱን ለማሰር የታሰረ ገንዘብ ውረዱ፣ ከአየር ላይ እናውርደው እያሉ ነው። የሰዓቱ ዘና ቢዝነስ እዚህ ላይ አብቅቷል። ወደ ዋናው ስቱዲዮ መልሳችኋለሁ። ተመልሰናል። የሰዓቱ ዘና ዜና እዚህ ላይ አብቅቷል። ምን አለ ያረጋል ቡቹ ኮሚክስ የሚለውን እንደነው ምን ተባብለናል፣ ተነጋግረን የለ እንዴ? አዎ